አሁን ገጠር ላይ ቁጭ ብዬ ጠላ እየጠጣሁ ነው። ጥሪ ተጠርቼ ከገጠር ዘመዶቼ ጋር አብሬ እያሳለፍኩ ነው። ባይዘዌይ ንግስናው ይመለስ ብዬ ጥያቄ ሳቀር እኔ የባላባት ልጅ ነኝ። የባላባት የልጅ ልጅ አያቴ አልተማረም። ከጎንደር ክፍለ ሀገር ውጭ አያውቅም። ነገር ግን ባላባት ነበር። በወቅቱ በአፄ ኃይለ ሥላሴ ዘመነ መንግስት ከገጠር ተነስቶ ኢትዮጵያን አስተዳድራለሁ፣ ለኢትዮጵያውያን ወኪል እሆናለሁ ብሎ ለፓርላማ የተወዳደረ ሰው። አሁን እሱ ርስት ጋር ነው የሚገኘው፣ እነሱ ዘመዶች ጋር ነው የሚገኘው። እየበላሁ ነው፣ እየጠጣሁ ነው። ዘመዶቼንም በዛው እያያችሁ። ስለዚህ ዝርያ ስላለብኝ ነው፣ የትልቅ ማንነት ስላለብኝ ነው። ኢትዮጵያ ትልቅ ሀገር ናት። ትልቅ ማንነት ሲኖራችሁ ትንሽ ሰው መሆን አትፈልጉ። ትንሽ ሀገር እንዲኖራችሁ አትፈልጉ። ታሪክ፣ እሳቤ፣ ቅርስ፣ ማንነት እንዲኖራችሁ ትፈልጋላችሁ። እኔ አያቴ ልጅ ነኝ፣ የማንነቴ ልጅ ነኝ። ለዛ ነው ኢትዮጵያ ትልቁና ከነ ክብሯ ከነ ንግስናዋ ታሪክ እንዲኖራት የምፈልገው። ለኢትዮጵያ የፕሬዝዳንትነት ውክልና አይመጥናትም። ንግስናው ያስፈልጋታል፣ ይገባል። ችርስ እየጠጣን ሰላም